ሰላም ጤና ይስጥልኝ እንዴት ናችሁ? እዚህ ጋር የደረሰኝ ጥያቄ ምን ይላል? እንግዲህ ወደ አየርላንድ ነው ልጁ ፕሮሰስ ያደረገውና የተሳካለት። ያው ስለ አየርላንድ የሰራሁት ቪዲዮ አለ ከዚህ ቀደም ማለት ነው። እና በሱ ላይ ያው አየርላንድ ጥሩ ሀገር እንደሆነች ያደገች ሀገር እንደሌሎቹ እንደሆነች እና ያው እንግሊዝኛ የሚነገርበትም ቋንቋ የሆነች ሀገር እንደሆነች እና ያው ጥሩ ሀገር እንደሆነች ብዬ ሰርቼ ነበረ እና በሱ ላይ እንግዲህ የሰጠኝ እዚህ ጋር አስተያየት ምን ይላል? ቴንክስ በጣም ወደ ዩኬ መሄድ ነበር የፈለኩት፣ ግን አንቺ ስለ አየርላንድ ጥሩነት ስታወሪ እዛው መቆየት ፈለኩ ይላል። ይሄ ባይ ዘ ዌይ እንዲህ አይነት ነገር ሌሎች ሀገሮችም ላይ እድል ያገኛችሁ ሰዎች ማለት ነው። በተለይ አፕላይ አድርጋችሁ በህጋዊ መንገድ ሀገር ላይ ተሳክቶላችሁ ያላችሁ ሰዎች ማለት ነው ወደ ዩኬ መሄድ ትራንስፈር ማድረግ እንፈልጋለን ብላችሁ ለምትሉ በአሁን ሰዓት ዩኬ ላይ እጅግ በጣም ከባድ ነው። ያሉትንም ሪፊውጂዎች ያሉትንም ሰዎች እንደውም ህገወጥ ይውጡልን እያሉ ነው ማለት ነው። ስለዚህ ሌላ ሀገር በህጋዊ መንገድ የምትሄዱ ከሆነ እኔ የምመክራችሁ ማለት ነው ምንድነው ማድረግ ያለባችሁ? እዛው ሀገር ላይ ብትቆዩ የተሻለ ነው ብዬ ነው የምላችሁ ማለት ነው። እዛ ሀገር ላይ ቆይታችሁ እንግዲህ የወየት ስራም ሆነ በትምህርትም ሆነ የምትሄዱት ላይክ የአመትም ኮንትራት ኖራችሁ ያንን ኮንትራታችሁን ልጨርሱ አካባቢ ሌላ ደግሞ እንደዚህ የምትፈልጉት ሀገር ላይ አፕላይ አድርጋችሁ በህጋዊ መንገድ ብትሄዱ ለሁላችሁም የተሻለ ነው ብዬ ነው የምመክራችሁ ማለት ነው። ምክንያቱም በአሁኑ ሰዓት ህገወጥ የሆኑ ሰዎችን አንፈልግም እያሉ ከሀገራቸው እያስወጡ ስለሆነ እና አንቀበልምም እያሉ ስለሆነ ማለት ነው በተለያየ ሀገር ላይ። ስለዚህ በህጋዊ መንገድ የምትሄዱ ሰዎች እባካችሁ እዛ ያንን ሀገር የምትሄዱበትን ሀገር እዛ ሆናችሁ እዛ ያላችሁን ነገር አስተካክላችሁ ብትኖሩ እና ብታስተካክሉ ጥሩ ነው እላለሁኝ። እና ይሄ የሌላ ሀገር መሄዱ በአሁኑ ሰዓት ብዙም አዋጭ አይደለም እላለሁ። በተረፈ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው ባይ ባይ።